ሰላም ሰላም፣ ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ይኸው እንግዲህ ሩታ ምን አይነት ጨምላቃ ናት በእናታችሁ! እውነት በጣም ተጨማለቀች። ምንድን ነው እንደዚህ መነፋረቅ? እንዲ ሁሉም ሰው ሁሉም እንኳን ልጇ ይቅርና ባሏም እንኳን ተገርዟል። አብርሃም የምን ማሽቃበጥ ነው እንደዚህ? እውነት በጣም ነው ያናደደችኝ። እና ዩቱብ ቤተሰቦቼ ቤቴን ሰብስክራይብ አድርጉልኝ፣ ቤተሰቡን ማለት ነው። ቤተሰብ ያልሆናችሁኝ ቤተሰብ የሆናችሁኝ ደግሞ ላይክ አድርጉልኝ ማለት ነው። እውነት ሩታ በጣም ተቅበዘበዘች እንደ እንትን ማለት ነው። እንዴ ገና እንኳን እኮ ከወለደች ራሱ እኮ 2 ወር አይሆናትም። ጥሩ አይደለም እንዲህ መንቀልቀል ማለት ነው። እንዲህ እንዴት ሁሉ ነገር ብርቅ። እውነት በጣም ነው የምታስጠላው። እንዲ ጭምልቅልቅ አለች፣ አራች በጣም ስታስጠላ። በእናታችሁ እኛ እናቶቻችን ማለት ነው እናቶቻችን እኛን ሲያስገርዙ እንኳን ሊያለቅሱ ይቅርና ቁስላችንን የውሻ ቁስል ያርግልሽ የውሻ ቁስል ያርግልህ ብለው እኛን ይንከባከባሉ። እች ግን በቃ የሆነ መሬት አይንካኛለች። በጣም ነው የምታስጠላው። እኔ ሩታን በጣም ነበር መወዳት በፊት ማለት ነው። አሁን ግን በቃ አክቷ ምናምን በጣም የሆነ የመጨማለቅ አይነት ነገር ነው እንዲህ። በዛ ላይ ደግሞ አንድ ሴት ልጅ አራስ ከሆነች ኦልሞስት 2 ወር ወይንም 3 ወር ራሷን ማጠንከር አለባት። ገባችሁ አይደለ? እቺ እውነተኛ ትክክለኛ ወልዳ ቢሆን ሩታ እውነቴን እኔ አላምንም የእሷ ነው ብዬ፣ እውነት ለመናገር የተቀነባበረ ነገር ነው ብዬ ነው። ግን እሷ ወልዳ ቢሆን ኖሮ እንደዚህ ወደዛ ወደዚህ አትልም፣ ረጋ ብላ ትቀመጥ ነበረ። ገባችሁ እንዴ? ጥሩ አይደለም እንዲህ መቅበዝበዝ። ገና ሰው ራሱን ማጠንከር ይገባዋል። እንደገና ልጁ እኮ ራሱ ገና ነው። አሁን ራሱ መገረዝ የለበትም። ቢያንስ እንኳን 5 ወር 6 ወር ወይንም ደግሞ 1 አመት እንኳን ቢሆን በቃ 6 ወር 1 አመት የሆነ ጠንከር ያለ ነው። ገባችሁ? አሁን ይሄ ደም ነው። በዛ ላይ እሷን ጭጭ ገና የመጀመሪያዋ ነው። የመጀመሪያ ሲሆን በነገራችን ላይ ያስለቅሳል። ምን ይላል ግን የሆነ አለቃቀሷ ራሱ የሆነ የመጨማለቅ አይነት ነገር። አንዳንዴ ግን ድሀ አይለፍለት። እውነት እንደዚች አይነቱ ማለት ነው። በጣም ነው ያስጠላችኝ። የአብርሃም ተብዬው ደግሞ በግ እውነት ሩታ እኔ እንደዚህ አናዳኝ አታውቅም። እንዴ ሲጀመር እሷ እንደውም እኮ ልጁን እናቷ አይደለች እንደምትይዝላት የምትንከባከብላት። እውነት አሁን ታያላችሁ ደግሞ ልጁን ለእናቷ ትታ ደግሞ ትንዘላዘላለች። አሁን ዘልዛላ በጣም ነው የሚገርመው። እውነት እንዴ ምነው እንዴ ተንቀለቀለች? ገና ራሱ ከወለደች እኮ ገና 2 ወር ራሱ እኮ አልሞላትም። እውነት ውጭ ቤቱ አስጠላኝ፣ መውጣት አለብኝ አለች እኮ ደግሞ። ውጪ እንግዲህ እውነት አሁን ይቺ የወለደች ራሱ አትመስልም፣ እንደነበረች ናት። አንድ ሴት እንግዲህ ከወለደች በኋላ 2 ወር በደንብ ታረሳ፣ 3 ወር በደንብ ታረሳ ጠንክራ አራስ መስላ ድልብ ብላ ነው የምትወጣው። እቺ ግን አመዳም ሩታ አመዳም እዩዋት። ምንም እንኳን የወለደች ምንም ያለችም አትመስልም። ደረቅ እንዳያችኋት ይኸው ደረቅ ናት። እውነት የሆነ በቃ አለ አይደለ? አንዳንዴ እኮ ወይኔ ድሀ መሆን እውነት ሀብታም ይሻላል እኮ ቢቀብጥም፣ እውነት ቅብጥ ቢልም ቢሞላቀቅም ቢጨማለቅም ሀብታም ነው የሚያምርበት። ግን እንደዚች አይነቱ ሩታ ደረቅ እውነት በቃ እኔ አልቻልኩም ምናምን። ወይኔ ገና ሳያት ነው ያናደደችኝ። በቃ ስታለቅስ ሳያት ማለት ነው። ጓደኞቹ ደግሞ የአብረሽ ጓደኞች ተመቹኝ። እውነት ሙድ ይዝባት ጀመርኩ። ኧረ እኛም እኮ ተገርዘን አይደል እንዴ ምናምን አሉ መሳቂያ። እውነት ልክ አሁን በቃ ምንም የማታቅ
በቃ ስለ መገረዝ ምንም የማታውቅ ሲጀምር እኮ አሁን ግርዛት ነው የምላችሁ እውነት ቀርቷል። ገባችሁ አይደለ? በጣም ቀርቷል ግርዛት እና እኔ በወልድ በሞታት ልጄን አላስገርዝም እንጥሉን ከማስቆረጥ ውጭ ማለት ነው። ግን የኔ ጥያቄ እውነት ትክክለኛ የሩታ ልጅ ነው ወይ? እኔ አይመስለኝም። እውነቴን ነው የምላችሁ። ምክንያቱም እውነቴን ነው የምላችሁ። አሁን እሷ ወልዳ ቢሆን አትቅበዘበዝም። አሁን በቃ ወጥታ ቪዲዮ ለመስራት ነው። በቃ ዩቱብ ላይ ቪዲዮ ለመስራት እንደዚህ ፌስቡክ ላይ ነው በቃ ችኩል ያለችው። ከአራስ ራሱ መውጣት የምትፈልገው አሁን እኔ አራስ ሳቅ በደንብ ታርሳ አገግማ ስትወጣ ነው የማውቀው። እች ግን እግዚኦ የሚገርም ነው። ሰው እንዴት ልጅን አስገርዞ ያለቅሳል? እውነት በጣም ነው ጭምልቅ ያልሽው ሩታ። ኧረ ሩታ ረጋ በይ። የረገ ወተት ቅቤ ይወጣዋል ይላሉ አያቶቻችን ማለት ነው። እኔ ነግሬያቸዋለሁ። ሩታን በጣም ነበር የምወዳት። በቃ አሁን በተለይ እርጉዝ ሆና ካየኋት በኋላ በቃ አክሽኗ ምናምን በተለይ የሆነ ራቆት ቪዲዮ ሆዷን ገልብጣ ከለቀቀች ጀምሮ ሩታ የምትባል ልጅ በጣም ነው ያስጠላችኝ። እሷና አርቲስቶች ይለያያሉ። ሩታ ገና መናጤ ደሃ ናት። እነዛ እንኳን የት ይሄዱ ናቸው አርቲስቶች? የኛ ሀገር አርቲስቶች ሆዳቸውን አርለ ገልብጠው ቢወጡ ምንም አይፈረድባቸውም። እነሱ ከሷ በላይ ናቸው። ከዛ በኋላ እኔ ሩታን ቪዲዮዋንም ላይ ራሱ በጣም ያስጠላኝ፣ አልከታተላትም ሁላ። ግን ዛሬ በቃ ልጇን ስታስገርዝ ምናምን ሆስፒታል ምናምን አይቻት ቪዲዮን በቃ ደሜን አፈላችሁ። ደምሽ ይፍላቦ። ገና ጉድሽ እስከሚወጣ ራሱ እውነት እኔ በቃ አሁን አብርሃም የኔ ልጅ አይደለም ይላል። እሷም ደግሞ በቃ እውነተኛ ትክክለኛ የእሷ ልጅ ከሆነ ወልዳ ከሆነ የአብርሃም ከሆነ መጨረሻውን ማየት በጣም ነው የናፈቀኝ። እውነት እቺ ጭምልቅልቅ በቃ የሆነ ይገርማል። ሰው እንዴት በዚህ ደረጃ እንዲጨመላለቃል? ባለጌ ደግሞ እውነት እናቷን ራሱ እንዴት ፍራንክ እንዳደረገቻቸው በጣም ነው ደሜን ያፈላችሁ። በጣም ይሆን አሁን ሩታ በቃ ከመጠን በላይ ተጨመላልቃለች። እውነቴን ነው የምላችሁ። በፊት እንዲህ አልነበረችም። በጣም ስርዓት ነበራት። አሁን ግን በቃ በጣም የሆነ አላር በጣም የሆነ ታወቀች በጣም እና አወኩኝ ምናምን አለች ማለት ነች ወጠጤ። እና የቱ ቤተሰቦች ሰብስክራይብ አድርጉኝ ጓደኞቼ። በሌላ ቪዲዮ እስክንገናኝ የሩታ ቤተሰቦችም ሰብስክራይብ አድርጉኝ እሺ።